እሺ መዝገብም ቆሽሽ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ። በያላችሁበት ያላ ሰላምና እዝነት አይለያችሁ። ዛሬ እስቲ ቋሚና ደንበኞችን እንመዘግባለን። ስለዚህ በየቤቱ እየዞርኩኝ ስለዚህ እዚህ ላይ እንደምታዩት እዚህ ጋር ስም ዝርዝራቸው በዚህ አለ ማለት ነው፣ ይታያችሁ እንጂ። ስለዚህ ምን ልላችሁ ፈልጌ ነው ዛሬ ወደ ገደለው ስገባ፣ እስቲ ቋሚ ደንበኛ ካላችሁ ደውሉልኝ። የምን አትሉኝም? የምን ካላችሁኝ የሚዘያየር ማለት የሚዘያየር ቋሚ ደንበኛ ቋሚ ስልኬን አስቀምጣለሁኝ። እየደወላችሁ ጊዜያዊም ሆኖ ቋሚም ሆኖ ሀሳባችሁን ስጡኝ። ጊዜያዊም ይሁን ችግር የለውም። እኔ ግን የምፈልገው ቋሚ ደንበኛ ነው። ስለዚህ ተሰቃየሁኝ። በየቤቱ እየገባኝ ቋሚ ደንበኛ አለ፣ ወራጅ ደንበኛ አለ። ተሰቃየሁኝ በየቤቱ ገብቼ እኔ እኮ የሚገርመኝ ነገር ወላሂ የሚገርመኝ ነገር ምን እንደሆነ ታውቃላችሁ? ዛሬም ሄዳለሁኝ፣ ነገም ሄዳለሁ፣ ያ ሰው አይመጣም። ሄዳለሁኝ አይመጣም። አይ ነገ ይመጣል፣ ከነገ ወዲያ ይመጣል እላለሁኝ። ከዛ ከነጭራሹም ይጠፋል። አይ አልተመቸውም ይሆናል ብዬ ሄዳለሁኝ፣ ይቀራል ማለት ነው። ስለዚህ አሁን ቋሚ ደንበኞቹን እዚህ ጋር መዝግቢያቸዋለሁኝ። ያው ስማቸውን ላለማሳየት ነው። እነሱ ደግሞ ቋሚ ነኝ ብለው ጥባራቸው እንዳይነፉ አንዳንዴ እንዳይቀሩብኝ እዚህ ጋር ተመዝግበዋል። እዚህ ጋር እንደምታዩት ጽሑፉ ማለት ነው። ስለዚህ ዛሬ ቋሚ ደንበኛ ካለ ደውሉልኝ፣ ስልክ አስቀምጣለሁኝ። ቋሚ ከሆናችሁ ነው። ጊዜያዊ አልፈልግም፣ እኔ ጊዜያዊ አልፈልግም። አክስሮኛል፣ ምንም ትርፍ አላገኘሁበትም፣ አክስሮኛል ሰው። ስለዚህ ቋሚ ደንበኞች ደውሉልኝ፣ አናግሩኝ። የደላላም እስቲ ወይ አገናኝ ኤጀንስ ካለ ልትነግሩኝ ከቻላችሁ ጠቁሙኝ፣ ውለታውን እከፍላለሁኝ። እባክዎ በየቤቱ እየሄድኩኝ እየዞርኩኝ ቋሚና ወራጅ ደንበኛ እያልኩኝ አልንከራተትባችሁ። ስለዚህ ጊዜንም በጊዜያዊ እንትን ከማቃጥል ቋሚ ደንበኛ የምታውቁ ካላችሁ ደውላችሁ አገናኙኝ። የደላላ ከፍላለሁኝ፣ ስልኬን አስቀምጣለሁኝ። እየደወላችሁ ማሳወቅ ብቻ ነው ማለት ነው። ስለዚህ እዚህ ጋር ሂሳብ እንሰራለን። ዛሬ ማን መጣ? ነገ ላ ዛሬ የመጡት ሁሉ ይመዘገባሉ። ነገ ከደገሙት ወይ ቅጣት ይኖራቸዋል ማለት ነው። እነሱ የቀሩ ቀን እኛም እንቀራለን ማለት ነው። ስለዚህ ስንት ሰው ነው የቀራው ዛሬ? ስንት ሰው? 5 ሰው ማለት ነው። 5 ሰው ሹፍ ከፍ 5 ሰው ያሰላም። ስለዚህ ያው ማን እንደሆነ አልናገርም። ይታያል እንደ ጽሁፍ እንዳታዩ፣ ስማቸውን እንዳታዩ። እነዚህማ እኛንም አክስረዋል እንዳትሉ።
ስለዚህ አንደኛ በተደጋጋሚ የሚቀሩት እሺ አልፎ አልፎ ብቻ ሳይመቻቸው የሚቀሩ እሱ እኔም ጋር አለ፣ ያጋጥማል፣ ችግር የለውም። እሺ አጋጣሚ የሚቀሩ የምትቀር ወይንም ወንዶች እንኳን አይቀሩም። ወንዶች 3 ናቸው። ማሻላ ይመጣሉ እነሱ። ሴቶች ናቸው ያስቸግሩኝ አሁን። እሺ 1 2 3 4 5 እሺ አሁን ቋሚ ብዬ እየዘየርኳቸው ያሉ ሰዎች ስንት ይመስላችኋል? 8 ሰዎች አሉ። ከ8ቱ ግን አንዷ ጀምራለች። ትናንትም ዛሬም ጀምራለች። እስቲ ነገ እናያለን። እሺ ሌላ ማን ነው? ያው እያስታወስኩኝ፣ ምክንያቱም ያለመጡ ቀን ኤክስ አደርጋለሁኝ። እኔም ያው እኔ አልቀርም ምክንያቱም ሁሌ አይመችም። ስለዚህ አንድ ቀን ቀሩ ማለት ሁሌ ቀሩ ማለት አይደለም። ስለዚህ ብቻ እየመዘገበን እንይዛለን። ሁሌ በየቀኑ የሚመጡት አንመዘግባቸውም። እነሱ ያው ካርድ ተሰጥቷቸዋል ማለት ነው። ካርድ ወስደዋል፣ ተመስክሮላቸዋል። ስለዚህ ምዝገባ ግን የሚያልቀው የቋሚ ደንበኞች ምዝገባ የሚያልቀው ዛሬ ቀን ስንት ነው? ያም ሆነ ይሄም በቀን 15 ያልቃል ማለት ነው። በቀን 15 ምዝገባ ይጠናቀቃል። ቋሚ ደንበኞች ካላችሁ እየደወላችሁ ተመዝገቡ። ስልክ ይቀመጥላችኋል። በሱ እየደወላችሁ ቻት ማለት ትችላላችሁ ማለት ነው። ጊዜያዊ አልፈልግም። ቋሚ ደንበኛ ይሄ ለታፔላ ነው የምጽፈው። ታፔላ ላይ ለጥፈዋለሁ። እሺ እዚህ ጋር እንግዲህ እዚህ ጋር እባካችሁ በየቤቱ እየሄድኩኝ አልንከራተትባችሁ። እኔ እህታችሁ ትላለች። እህታችን ሙኒሳ ቋሚ ደንበኞችን የምታውቁ ካላችሁ የምታገናኙ ኤጀንሲ ካለ እንድታገናኙን በክብር ጠይቃችኋለሁኝ። ብርም ከሆነ እከፍላለሁኝ፣ የብር ችግር የለብኝም ትላለች። ብቻ ቋሚ ደንበኛ የሆኑ ነው ሀሳቧ ከገባችሁ ማለት ነው። ስለዚህ እኔ ተመላላሽ አልፈልግም፣ አጠቃላይ ነው። ቋሚ ደንበኞቹ ካላችሁ እባካችሁ እንገናኝ፣ እናውራ፣ ቤተሰብ እንሆን እያለች ነው እንግዲህ። እየደወላችሁ ቻት ማድረግ ትችላላችሁ ማለት ነው። ወይዘሮ መኒሳ በጣም ተንከራታለች። ምንም አልጎደለባትም። ያው ቋሚ ደንበኛ ነው የጠፋባት። ያው ተመላላሽ ሰራተኞች አከሰሯት መሰለኝ ይመስለኛል። እሷ ብቻ እየለፋች ተመላላሽ ሰራተኞች እያከሰሯት ነው ይመስለኛል ሳስበው ማለት ነው። አላተረፍኩም ነው እንደዛ አነጋገሯ ማለት ነው። እኔ እንደተረዳሁት እንደዛ ነው። እሺ እዚህ ጋር
በቃ ከዚህ ሁሉ እናንተ ብቻ ደውላችሁ ሀሳባችሁን አሳውቁን፣ ሀሳብ አስተያየታችሁን። እንዲሁም ቋሚ ደንበኞች ሲመጡ በስነ ስርዓት ማናስተናግድ ከሆነ ችግር ካለ ሀሳብ ማቅረብ ትችላላችሁ፣ ቅሬታ ማቅረብ ትችላላችሁ። በሳምንት አንዴ ስብሰባ አለን። ስለዚህ እናንተ ብቻ ቋሚ ሆኖ እንጂ ችግር የለውም ማለት ነው። ቋሚ ከሆናችሁ ችግር የለውም። ምንም ችግር ይኖርብኛል ብላችሁ እንዳታስቡ። ምንም ችግር ይኖርብኛል ብላችሁ እንዳታስቡ። ድርጅታችን ታማኝ ድርጅት ነው። ብቻ እናንተ ቋሚ ደንበኛ ሁኑ እንጂ አታስቡ። ተመላላሾች ደግሞ አርፋችሁ ተቀመጡ። እኔ ትመጣላችሁ እያልኩኝ በተደጋጋሚ ስመጣ የእግሬ ጫማ አለቀ። ስለዚህ ባካችሁ አርፋችሁ ተቀመጡ። ቋሚ ደንበኞቼን በስነ ስርዓት ላስተናግድበት። እባካችሁ አትረብሹኝ። እነሱ ጋር የምሄድበትን ሰዓት እናንተ ጋር እየመጣሁኝ ጊዜን አላቃጥልም። እባካችሁ አትወሳውሱኝ ይላል። እንግዲህ ሀሳቡ ይሄ ነው ማለት ነው። ስለዚህ ቋሚ ደንበኞች ካላችሁ ደውላችሁ አሳውቁኝ፣ ውለታውን ከፍላለሁኝ። ስለዚህ ያው ነው፣ ይሄን ነው የምለው። በቃ ደውላችሁ ብቻ አሳውቁኝ፣ ሄሎ በሉኝ። ብርም ከሆነ ከፍላለሁኝ። በቃ ይሄ ነው ሀሳቤ ማለት ነው። ቋሚ ደንበኛ ካላችሁ ብቻ። ስለዚህ ተመላላሽ አልፈልግም ማለት ነው። ስለዚህ ስለነበረን ቆይታ እናመሰግናለን። አሰላሙ አለይኩም ወረህመቱላሂ ወበረካቱ። እሺ